እንደዚህ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በልጅነቷ ወላጆቿን ያጣች በአሳዳጊዎችም ያደገች ህይወቷን የተሻለ ለማድረግ ትምህርቷን ተምራ ጥሩ ደረጃ ላይ ለመድረስ እየተጋች ነበር። ዩኒቨርሲቲ ትምህርቷንም ለመከታተል ወደ ደምቢዶሎ ዩኒቨርሲቲ አቀናች። ሁለተኛ ዓመት ተማሪ ያለች በአጋቾች ታግታ 1 ዓመት ከ6 ወር በላይ በአረመኔ ታጣቂዎች ጋር ኖረች። በመጨረሻም 6 በሚሆኑ ታጣቂዎች ተደፈረች። ጫካ ውስጥ ጥለዋት ሄዱም። እርጉዝ መሆኗንም አወቀች። ብርቱካን ተመስገን ነገ ከነገ ወዲያ ጥሩ ቦታ ደርሳለሁ ያልሁት ልጅ ሁሉ ነገር ጨለመብኝ። ጥሩ ቦታ ደርሳለሁ ያልሁት ልጅ በመጨረሻም እንደዚህ ሆነ። በጣም ከፋኝ። እንደዚህ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። ነገ ወዲያ እንዴት ነው የምሆነው? ከጥቂት ዓመታት ወዲህ ሀገራችን ኢትዮጵያ የበርካቶችን ህይወት የብዙዎችን ህይወት ቅርጥፍ አድርገው የሚበሉ ለመግለጽ ቃላት የሚታጣላቸው አውሬዎችን በጓዳዋ ይዛለች። በየቀኑ በርካታ ሰዎች አቅመ ደካሞች ሴቶችና እናቶች ማንነታቸውን ባልታወቀ ታጣቂዎች ታግተው ደብዛቸው ይጠፋል። አሁን የመታገት ዜና ከመለመዱ የተነሳ ከብዙዎች ጆሮ የሚደርስ አይደለም። በደምቢዶሎ ዩኒቨርሲቲ ከዓመታት በፊት ደብዛቸው ከጠፉ ተማሪዎች መካከል የሆነችው ብርቱካን ተመስገን ሰሞኑን በኢቢኤስ ቴሌቪዥን ቀርባ ባደረገችው ቃለ ምልልስ በርካቶችን በእንባ ያራጨ ነበር። ሆኖም ዩኒቨርሲቲው ከልጅቷ ጎን በመቆም ከዚች ልጅ ጎን ከመሆን ይልቅ ብርቱካን ተመስገን የምትባል ተማሪ የለችኝም በማለት ኢቢኤስ ቴሌቪዥንን እከሳለሁ ማለቱ ደግሞ አነጋጋሪ ሆኗል። ደምቢዶሎ ዩኒቨርሲቲ በኢቢኤስ ቴሌቪዥን ላይ የቀረበችው ብርቱካን ተመስገንን አላውቃትም፣ ዩኒቨርሲቲው የቴሌቪዥን ጣቢያው ያቀረበብኝን ውንጀላም ካላስተባበለ ከሷለሁ ሲል ነው ማስጠንቀቂያም የሰጠው። ዩኒቨርሲቲው ትላንት ማስታወቂያ በሚል ባስተራጨው የማስጠንቀቂያ መልእክትም በ17/07/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት ፋርማሲ ተማሪ ነበርኩ በማለት የሰጠችውን ሐሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርቱን ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረውም ይገልጻል በማለት አስተባብሏል። ዩኒቨርሲቲው ማስጠንቀቂያውን በመቀጠልም ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነም ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንንም ስም የሚያጎድል ስለሆነ ኢቢኤስ ይህን ወንጀላ ካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ለመውሰድ እገደዳለሁ ሲል አሳስቧል። ኢቢኤስ ቴሌቪዥን ከዚህ ማስጠንቀቂያ በኋላም ከራሱ ዩቲዩብ ቻናል ላይ ቪዲዮዎችን ማንሳቱም ደግሞ ሌላው አነጋጋሪ ነገር ነው።